ሚስጥሩ ይፋ ሆኗል። የኢትዮጵያው ጃንደረባ ትውልድ በመስቀል አደባባይ ባካሄደው ሶስተኛው የአእላፋት ዝማሬ ላይ የተገነባው መድረክ ጥንታዊ የሆነውን የክብ ቤተክርስቲያን ቅርጽ የያዘ መሆኑ ተገልጿል። ይህ ቅርጽ በቀደምት ዘመናት በብዛት ይዘወተር የነበረ የቤተክርስቲያን አሰራር ሲሆን ሙሉ ክብ የፍጹምነት ምሳሌ ነው። ክብ መጀመሪያና መጨረሻ እንደሌለው ሁሉ እግዚአብሔርም ጅማሬና ፍጻሜ የሌለው አልፋና ኦሜጋ ለመሆኑ ምሳሌ ነው። ከክብነቱ ባሻገር መድረኩ 8 ጎን እንዲኖረው ተደርጎ የተሰራ ሲሆን 8 ቁጥር የትንሣኤና የዘላለም ሕይወት እንዲሁም የዳግም ልደት የዳግም ተፈጥሮ ምሳሌ መሆኑን አበው ያስተምራሉ። በዚህም መሰረት ነጫጭ ለብሰውና በደረጃ ወጥተው የሚዘምሩበት ይህ መድረክ በ8 ጎን መሰራቱ ከትንሣኤ በኋላ ወደ ዘላለማዊ መንግስቱ ገብተን ከመላእክቱ ጋር ለምንዘምረው ዝማሬ ምሳሌ እንደሆነ ለማሳየት ነው። ወደ መድረኩ መውጫ 4 ደረጃዎች መኖራቸው አራቱን ወንጌላት በማመንና በመጠበቅ ወደ እግዚአብሔር መንግስት እንገባ ዘንድ እንዳለን ያጠይቃል። መድረኩ 30 ሜትር በ30 ሜትር ስፋት ላይ ያረፈ ሲሆን ግንባታው 15 ቀናትን ፈጅቷል።